በእውነት ደስ እያለኝ አይደለም። በቃ ሆነ ብዬ ነው ማደርገው የመጣሁበት ምክንያት። በእውነት በጣም ነው የከፋኝ። በጣም እኔ አላቅም ህይወቴ ላይ ጭራሽ ያውም በዚህ እድሜ ልጅ ይመጣል ብዬ ጭራሽ ኤክስፔክት አድርጌ አላቅም። ጭራሽ በጣም ብዙ የምጠብቅ ልጅ ነበር ከራሴ። በጣም ለብዙ ሰው መድረስ የምፈልግ ልጅ ነበርኩኝ። ግን አሁን ልጅ ጸጋ ነው ምናምን ይባላል እኮ፣ ግን እኔ እድሜ ላይ ስትሆኑ የሆነ ያስፈራል። በቃ አይሆንም። በተለይ በማጠብቁት መንገድ ከመጣ ደግሞ በጣም ያስፈራል። እንዴ እኔ እንጃ፣ እኔ እንደሌሎቹ እኔ በጣም ነው የምፈራው በእውነት። ከምትወዱት ሰው ምናምን የሆነ ዊሽ ከምታረጉት ሰው ከምታልሙት ሰው ጋር ሲሆን ሙድ አለው። ግን ደግሞ በእንደዚህ አይነት መንገድ አይሆንም። አሁን ከቅመሜ ጋር ልለያይ ብል እየወደድኩ ነው የምንለይ ብላኛለች አይደለች? ልጅ እየወደደች ለምን ትለይኛለች? ቴንሽን በቃ መንገድ ላይ ባገኛ ምን ልላት ነው? ይችላል ተለያይተናል። አሁን ከሀይሚ ጋር ተለያየን አይደል? ከዛ መንገድ ላይ ባገኛ ምን ይሰማኛል? እኔ ባላየ ሊሄድ ነው። ይህ ሁሉ ነገር የተዳረሰ ልጆች፣ ይህ ሁሉ ችግር፣ ይህ ሁሉ መከራ ያለፍን እንኳን አምስልም እንኳን አይደል? ከዚህ ሁሉ ፈተና ከዛ ሁሉ ሰው እኛ የተለያየ መጡ ከሚያስቸግሩን ሰዎች አልፈን የመጣን ሰዎች እንኳን መስለም አይደለም ላይ አትጉዳኝ ምናምን እያለች ይባስ በቃ እንትን እያለኝ ነው ታውቃላችሁ። እኔ ደግሞ ሀይሚ ላይ መጨከንና መወሰን ከበደኝ። ላይካን ሀይሚን እያስጨነኳት እንደሆነ ገብቶኛል። ሀይሚን ማይሆን ሙድ ውስጥ እየከተትኳት እንደሆነ ገብቶኛል።